የምታደርገው ዱዓ አላህ ዘንድ ለምን ተቀባይነት እንደማያገኝ ማወቅ ከፈለክ ይሄን ሐዲስ ልብ ብለህ አድምጥ። በሐዲሱ ትርጉም አላህ ሱብሓነሁ ወተዓላ እንዲህ ሲል ተናገረ፣ አነ ዒንደ ظኒ ዐብዲ ቢ፣ እኔ ባሪያዬ በሚጠረጥረኝ ቦታ ነው የምገኘው። ፈልየظን ቢ ማ ሻእ፣ በእኔ የሚፈልገውን ያስብ። ኢን ካነ ኸይረን ፈኸይር፣ መልካም ያስብ ከሆነ መልካም ይሆናል። ወኢን ካነ ሸረን ፈሸር፣ መጥፎም ያስብ ከሆነ መጥፎ ይሆናል። ስለዚህ ዱዓ ተቀባይነት እንዲያገኝ ከፈለክ ዱዓ ስታደርግ እየተጠራጠርክ አታድርግ። አላህም እንደሚቀበልህ እርግጠኛ ሆነ አድርግ። የምታደርገውን ዱዓ እንዲቀበልህ ከፈለክ ካንተ የሚጠበቀውን ነገር አድርግ። ካንተ የሚጠበቀው ምንድነው? አላህ ሱብሓነሁ ወተዓላ ባዘዘ ነገር በአግባቡ ታዘዝ፣ በከለከለህ ነገር በአግባቡ ተከልከል። እንዲህ የምታደርግ ከሆነ ዱዓህን አላህ ሱብሓነሁ ወተዓላ ይቀበልሃል። ዱዓ ስታደርግ አንድ ጊዜ ብቻ አድርገህ አትተው። አላህ ሱብሓነሁ ወተዓላ እስከሚቀበልህ አድርግ። አንተ የሱ ባሪያ ነህ፣ እሱ ያንተ ብቸኛው አምላክ ነው። ባሪያ ከሆንክ ደግሞ አንተ ፈላጊ ነህ፣ እሱ ሰጪ ነው።